ይሯል ቤቱ አዲስ አበባ ቤቱ የሆነች አዲስ አበባ ስለማይወዳ አዲስ አበባ ቤቱ የሆነች እንዲህ አዲስ አበባ ስትዋብ ይወዳል የተሰራለትን ህዝብ ውጣና ሙትልኝ ይላሉ ምን ሰርተለት ነው የሚሞትል ምን ስላረክለት ነው የሚሞትል ምን ስላረክለት ካሳንቺስ ላይ ያለው ነዋሪ ካሳንቺስ ይልማ ስለተባልክ ውጣ ካሳንቺስ እንደ ፒያሳ ለተደምቅ ስለሆነ ኡበል አይሰራም ያውቃል ህዝብ ያውቃል የምታወራለት ህዝብ ብቁና ንቁ እንደሆነ ካለማመን የሚመጣ እብሪትና ትቢታችሁን ይዛችሁ ወዲያ ሄዱ ህዝብ እኮ አየ ነካ ዳሰሰው ያዘው አረኛም ጋኑ የሚል ዜጋ ተፈጠረ ማህበራዊ ሚዲያ ላይ ያለውን እንትን ብቻ ታንሰው አዲስ አበባን የቆስ ለማዕከል ለማድረግ ያሰበ አዲስ አበባን ህዝብ ችግር በመዘርዘር መፍትሄ ይመጣል ብሎ የሚያስብ አካል ተው መባል አለበት አሁን እኮ ብታሳየው የማያሳፍር ከተማ ሆኗል አሁን እኮ ብታስጎበኘው አንገት የማትደፍበት ከተማ ሆኗል አናውቅም እንዴት ላንተ የነበረንን አናውቀውም ወይ ማለት ለማያቅሽ ታጠኝ ብሏል የፓርላማ ሰውዬ ለማያቃችሁ ታጠኑ አንዳንዶቻችሁ ታስቁኛላችሁ ሂዱና አፍርሱት የምትሉትን ከተማ አይሰራ ስትሉ ነበር አሁን ደግሞ አፍርሱት ተራረቃችኋል በአዲስ አበባ እንቅስቃሴና በአዲስ አበባ ላይ በታየው ስራ እንኳን ብንመዝናችሁ እኩል አትቀመጡ እኩል ልትታዩ አትችሉም ተራረቃችኋል ተባብረን ለኢኮኖሚ እንስራ ነው እንጂ ኢኮኖሚውን የሚያደቅ ጦርነት ደግሰናልና ሌላ ኢኮኖሚውን ሊያደቀው የሚችል ነገር እንዲነሳ አብረን ጦርነት እንቀስቀስ ግን ኢኮኖሚ ያሳስበናል የሚል ጨዋታ አይሰራም እንዲህ አይነት ፊዚክስ ቀቀለ ተበለዋል እንጂ ማንንም አይሰማም እዚህ እንደምታዩት ነው እነከሌ እንደሚሉን አይደለም እኛ በምሽት ወክ ያረግን ነው እነከሌ የሚላላኳቸው ሰዎች ተራ ዜጎች አይደሉም ፕሬዝዳንቶቻቸው ሞቃዲሾ ላይ ወክ ያረጉ እኔ ተራ ዜጋውኛ አዲስ አበባ ላይ ወክ አረጋለሁ ጠቅላይ ሚኒስትሩም ያረጋል አፍርሷት ሰላም የላትም በጥብጥ የላትም የሚሉት ከተማ እንዲህ ነች ምንም ትንታኔ ያስፈልገው ምንም ሞራ ያስፈልገው ምንም ዲስኩር ያሻው ራሱ ታይቶ የሚናገር ራሱ ተመልክተው የሚያወራ አይነት ነገር ነው ያለው በጦርነት እንፍታላችሁ ይሉናል አምንጹ ይሉናል እውነትህን ነው ለኛ ከዚህ የሚሻል የሰበር ሰበር የለም እና ዝም ብለ እንትን ለእንትን እንሯሯጥ ከምትል እና ቦሌ ላይ ወክ አርግ እዚህ ዝቅ ስትል ምርጫ ቦርድ አለለ ተመዝገብና ግባ ይሄ መንገድ በነገራችን ላይ ወደ 4 ኪሎ ይወስዳል ሃይዌይ ያለው ዝም ብለና እስቲ እሱ ነው የሚሻል እሱ ነው የሚጠቅመ የሆኑ ሰዎችን ስም ያስነሳ መስደብና ማሰደብ አይጠቅምም አብይ አህመድ የሚባል ሰጋር ሰው ይሄ እንግዲህ እንደምታየው ነው ጥሎ ገስግሷል ብራዘር አንተ አውራ አንተ ዘንድሮም አዲስ አበባ የማናት ላይ ነህ አዲስ አበባ የአፍሪካ ናት ብሎ እኮ እንዲያለሙልህ ይኸውልህ ከፊት ለፊት ይኸውልህ አፍሪካውያኑን ታያቸዋለህ ባለቤት ሆነ የአብይ አህመድ ፎቶ አይደለም እዛ ጋር ያለው የካፍ ፕሬዝዳንት ፎቶ ነው አፍሪካውያን ባለቤት የሆኑባት ከተማ ይሄ ነው የኛ ዘመን አድዋ ይሄ ነው የኛ ዘመን ታሪክ ጣይቱ የቆረቆራት ከተማ ስላት የለ ልጆች አብይ ያጸናት ከተማ ይሏል ፈለክም አልፈለክም ተዋጥልም አልተዋጥልም እሱን ትሰማለህ ታያለህ ታደምጣለህ ከዚህ የሚበልጥ ታሪክ የለም አንተ የለማ አንተ ያማረ አንተ ያደገ ከተማ ላይ እየኖርክ አይመርባችሁ አንሰማ አንተ ሞልቶልህ እየኖርክ እናንተ አይመርባችሁ ወክ የምታረጉበት መንገድ አይኖራችሁ ታሪክ አይኖራችሁ እኛ እንደ አዲስ አበባ ላይ እንዲህ ነው ወክ የምናረገው ብራዘር ፒስ ነን እቅርብ ያለን ጠበልጥ ይነክሩበታል ነው ጨዋታው ያስከውን ነገር ሁሉ ማቃለል ያቀፍከውን ሁሉ ማጣጣል ያዋጣ ይሄ ናፈቃቸው ዜጎች አሉ ሀገራችንን እንደንትን እናርጋት እንጫረታት አናረግም ዳሩ ሲጠቃ መሃሉ ዳር ይሆናል በሚል መስመር ዳሩን ለማፍረስ ታገል ካልተሳካልህም አሁን ደግሞ ይሄኛውን ለማፍረስ እየተጋ ነው አይሆንልህም ዳጆቼ አዲስ አበባ ፈረሰች አዲስ አበባ ተናደች አዲስ አበባ በቃላት ሲሏችሁ ይሄን አስተውሱ አዲስ አበባን በአፍሪካ ልክ ትንሹ የታመነ በትልቁ ይሾማል ያሉትን ሲያደርጉ አይተናቸዋል ኢትዮጵያን በየፈርጁ ገነብቷታል እንደዚህ ነው ጀግና ባለ ክራባቶች እንዳሉ ከረባታችንን ማነቅ የሚያምራቸው ባለ ክራባቶች ቢኖሩም በዚህ መሃል ተሰርቶ በዚህ መሃል ተለፍቶ የውስጥ ጉተታው ያለ ሌባው ያለ አዲስ አበባ እንዲጸንታለች ሰርተው የሚያሳዩ እጆች እንዲ ናቸው የተባረኩም ናቸው አውርተው የሚያሳዩ የስቱዲዮ ባለሟሎች ደግሞ ዛሬም ድረስ እያወሩ ነው ዛሬም ድረስ እየደሰኮሩ ነው ዛሬም ድረስ ወሬያቸውን እየቀደዱ ነው መች እንደሚያበቃና መች እንደሚቆም ማንም አያውቅ እነሱ ይሰራሉ መሪዎቹ ይሰራሉ ተቾቹ ያወራሉ እናንተ አሁንም እያወራችሁ ነው እናንተ ውጣ ተጋደለ የምትሉት ነዋሪ ደግሞ እንዲህ ሲወጣ ሲያልፍ ሲሄድ ሲገድም ጥሩ ነገር የሚያይበትን ነገር ተሰርቶለት እያየ ነው
ይህ ፖለቲካ ሊሆን አይችልም። ይህ የእናንተ ቆሻሻ ፖለቲካ ማሳያ ሊሆን አይችልም። አዲስ አበባን በልኳ ስንል ለዚህ ነው ነዋሪው ቆሞ እየተዝናና ነው። ውጣ ተጋደል የምትለው ሰው ላይኑ ጥሩ ነገር እያየ ነው። የኢትዮጵያ ሕዝብ የአዲስ አበባ ነዋሪ ጥሩ ነገር ማየት ይገባዋል። በምን ሂሳብ ነው ቆሻሻን ማሳየትና ቆሽሸን ኑርን እያሰብኩልህ ነው መልማትና መዋብ ግን ላንተ የሚገባ አይደለም ብለህ የምታወራለት? በምንም ሂሳብና ቤት በምንም መለኪያ እንደዛ ሊሆን አይችልም። እንደምትመለከቱት እጅግ አምሮበታል። እንግዲህ እናጅሬ ይሄንን ነው የምታጥላሉት፣ እናጅሬ ይሄንን ነው የምትጥሉት፣ እናጅሬ ይሄንን ነው ፖለቲካ የምታደርጉት። ይህም የማሰብ ከዛ ደግሞ ቆርጦ ተነስቶ የማድረግ አንዱ ማሳያ ነው። ለዚህም የከተማ አስተዳደሩን ለዚህም ክቡር ጠቅላይ ሚኒስትሩን እጅግ አድርገን እናመሰግናለን። ምስክሩ ነዋሪው ነው። እንግዲህ የሚታይ ነው፣ የሚዳሰስ ነው። ሰው ሲወጣ ሲገባ እዚህ ጋር ጥሩ ነገር እያረየ ነው። ወክ የምታረግበት ኤሪያ ነው። ሌላ ዓለም ላይ ቢሆን የምታጨበጭብለትን አዲስ አበባ ላይ ሲሆን እያጥላላው እኖራለሁ ማለት አይሰራም። እናጅሬ የእናንተን ፖለቲካ እዛው ሰዱት። የእናንተ ላኪዎች እነከሌ የሰሩላቸውን ከተማ አቧራ ሳይጠርጉ እስከዛሬ እየኖሩ ነው። እና ታዲያ ማንን ከማን ነው የምታወዳድረው? በጣም በጥቂቱ መስፈሪያ ስትለካው ሌላ ታሪክ ነው። ይህን ይዘን ለኢኮኖሚ መስራት ይቻላል። እያማረብን ለእድገታችን መልፋት ይቻላል። ይህን ይዘን ፖለቲክሱን መጫወት ይቻላል። ሁሉንም ነገር ማድረግ ይቻላል። አዲስ አበባ እንመጣለን የምትሉ ሰዎች እንዲህ ነች አዲስ አበባ። ስለ የትኛው ነው የምታወሩት? ስለ የትኛው አዲስ አበባ ነው የምትነግሩን? ስለ የትኛው ነው? እናንተ ላልተሰራችሁ አቧራዋ ጸዳ ተደርጎ ልትታይ ለሚገባት እንትና አትቀርቡም ወይ? ይህንን የሰሩ እጆች ይህን ሲሰሩ በጣም ከባድ የሆነ የጂኦፖለቲክስ ፈተና ነበረባቸው። ይህን የሰሩ እጆች ይህን ሲሰሩ በጣም የሆነ የጸጥታ ጉዳይ ነበረባቸው። ይህም የተሰራው በጦርነት ውስጥ ነው። ይህም የተሰራው በውጊያ ውስጥ ነው። ውጊያው ደግሞ የጦር ሜዳ ብቻ አይደለም። እናንተ ልትጠቀሙበት የምትፈልጉትን ህዝብ ጥሩ ነገር ይገባዋል ብለው ያሰቡ ጭንቅላቶች ያሰቡት ፈተና ውስጥም ሆኖ ነው። እንደው ዝም ብሎ ባቦ ሰጥ ብቻ አይደለም። እንደው ዝም ብለው ስለመሰላቸው ብቻ አይደለም። የትጋት ውጤት ነው። ህዝቡ ደግሞ የሚሰራለትን የሚከውንለትን የሚያደርግለትን ጠንቅቆ የሚያውቅ ህዝብ ነው። አዲስ አበባና አዲስ አበቤነት ለአፍሪካዊነት የሚቀርብ ለአፍሪካዊነት የሚጠጋ ነው። ስንሰራም ስንከውንም ስንንቀሳቀስም ስናደርግም በሱ ልክና በሱ ከፍታ ነው ማድረግ ያለብን። እንደው አብይ አህመድን ስለጠላው ብቻ አብይ አህመድ ስላደረገው ብቻ ማጥላላት ፈኒ ነው።